አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮቼ እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ዛሬ ይዤ የመጣሁት ኬክ በዝባዲ ማለት ነው። 2 እንቁላል ጨመርኩኝ፣ ግማሽ ኩባያ ስኳር፣ ትንሽ ቫኒሊያ እና የተፈቀፈቀ አንድ ዝባዲ ተጠቅሜያለሁኝ። ሩብ ዘይት። ሰብስክራይብ እና ላይክ ኮሜንት ላይ አስተያየታችሁን ጣፉልኝ ማለት ነው። ከዛ እንደዚህ ሳህን ላይ እንደዚህ ተገለብጡና ከፈጫችሁት በኋላ 1 ኩብ ነው የተጠቀምኩት። እናንተ የፈለጋችሁትን ያህል ኩብ መጠቀም ትችላላችሁ። ከዛ ቤኪንግ ፓውደር በትንሽዬዋ መላጊያ 1 ተጠቅሜያለሁኝ። እያያችሁ ጨምሩ ማለት ነው። አንዳንዱ ውሃ ያነሳል፣ አንዳንዱ ደግሞ ይወፍራል። ዱቄታችሁን ስታደርጉ ትንሽ ትንሽ ያደርጋችሁ ጨምሩት እንዳይጓጉልባችሁ። ስንያችሁን ከታች ዘይት ተቀቡታላችሁ። ፍሩናችሁን 180 ላይ አድርጋችሁ ለ25 ደቂቃ ከታች ታቆዩታላችሁ። ከላይ ደግሞ 7 ወይ 10 ደቂቃ እንደ ፍሩናችሁ ይለያያል። እዚህ ደግሞ 1 እንቁላል ያረኩኝ፣ 1 ማንካ ሀሊብ ያረኩኝ፣ ወተት ማለት ነው። ኒዶ ነው የተጠቀምኩት። 2 ማንካ ጅብን ተጠቅሜያለሁኝ፣ 1 ማንካ ስኳር፣ ትንሽ ቫኒሊያ። ከዛ አንድ ጋር እንደዚህ ካደባለኩት